በእምነት ደረጃም ደግሞ እምነታቸው ጸረ ኦርቶዶክስ ተዋህዶ እንደሆነ መገመት ይችላለሁ። ለአውሮፓውያን ከዛ ከነበሩበት የጨለማ ዘመን ለመውጣትና መልካሙን ነገር እንዲመኙ ካነሳሳቸው ታሪኮች አንዱ ከአውሮፓም ወጥተው ሌላው ዓለም ላይ ይህንን ፍለጋ የት ነው ይሄ ፕሪስተን ጆን ሀገር ብለው እንዲፈልጉ ካነሳሳቸው ነገሮች አንዱ ተብሎ ይነሳል፣ ዋነኛው ተብሎ እና አንቺ ደግሞ ይሄ ፕሪስተን ጆን ብዙዎች እንደሚወዛገቡበት ሳይሆን ኢትዮጵያዊ ንጉስ ነው ብለሽ እንድታምኝ ያበቁሽ ብዙ ምክንያቶች እንዳሉ ገልጸሻል። እና አንደኛ ቅድም ላሊበላ ብለሽ የጠቀስሽው አለ። ሁለት ነገሮችን አንድ ላይ ያነሳብሽ እፈልጋለሁ። በራስሽ በሄድሽበት ምርምር ውስጥ የትኛው ንጉስ ነው የሚል ድምዳሜ ላይ ደረስሽ? ላሊበላ ነው መነሻው፣ ኦሪጂናል ምክንያት። ወደ ላሊበላ አደላለሁኝ እኔ ይመስለኛል፣ የእሱ ይመስለኛል። ምክንያቱም ጃን የሚለውም ስም አለ። ጃን ዮሐንስን ያስታወሳቸው ማን ነው የሚለው ነገር ወይ ቅዱስ ዮሐንስን ወይ ወንጌላዊ ዮሐንስን የመሰላቸው ሰው አለ። እና ይሄ ቅድም ያልኩ ያገኘሁት ኤክስፕላኔሽን በመጀመሪያ እግዚአብሔር ነበረ፣ በመጀመሪያ ቃል ነበረ ብሎ አይደል የጀመረው? ቃልም እግዚአብሔር ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ እሱም በመጀመሪያው በእግዚአብሔር ዘንድ ነበር እያለ ከላይ ነው የጀመረው። ትውፊታዊ እውቀት የሚለው ምንድን ነው መሰለ? የግድ የሆነ ቦታ ተጽፎ ላታገኛቸው ትችላለህ በመጽሐፍ መልክ። ግን ሊቀ ሊቃውንት ከሌ እኮ እንዲህ እያሉ ይነግሩን ነበረ፣ የኔታ ከሌ እኮ እንዲህ ብለው ያስተምሩ ነበረ። ትልልቅ መምህራንን እየጠቀሱ ማለት ነው። ወይ የትርጓሜ መምህራን ሊሆኑ ይችላሉ፣ መጋቢ ብሉይ፣ መጋቢ ሐዲስ ወይንም መጋቢ ብሉይ ሐዲስ ሊሆኑ ይችላሉ። እና ትልልቅ ሊቃውንት እንዲህ ይሉ ነበረ ብለው እኔ ደግሞ እነዛን ሊቃውንት ቤተ ክህነት ተማሪም ስላልሆንኩኝ እነሱ የሚያስተምሩትን ትምህርት ኮኔክት አድርገው የሚነግሩኝ ሰዎች አገኛለሁ። ለምሳሌ ሊቁ ከሌ ይባሉ የነበሩ ሰው ጎንደር ውስጥ ነበሩ። እሳቸው አሁን ልክ ይሄ ቶማስ ሞር ላይ ያለውን እንዲህ ተብሎ ቶማስ ሞር የጠቀሰውን ሐሳብ ያስተምሩበት ነበር አስፋፍተው። እንዲህ አይነት ጥቆማዎች ታገኛለህ ከሰው። እና ትውፊታዊ የሚያደርገው ምንድን ነው? ያንን ነገር ጥቀሱልኝ ብትላቸው አሁን እንዲህ መጽሐፍ ላይ እንደዚህ ተብሎ ሚሉ ላይኖር ይችላል፣ ወይንም እነዛ መጽሐፍት አክሰስብል ላይሆኑ ይችላሉ። በቃላት ግን ያውቋቸዋል። ትርጓሜ ቤት ምናምን የተማሩ ሰዎች አሁን አንዳንድ ነገር ሳወራ ኮንፈርም ያደርጉልኛል። አዎ ይሄ ኢትዮጵያ ይመስላል፣ ምክንያቱም እንዲህ የሚባል ነገር ነበር። ለምሳሌ አሁን ቅዱስ ላሊበላ ፕሬስተር ጃን ያሉት ቅዱስ ላሊበላን ነው የሚባል ነገር ሰምተናል። ቅዱስ ላሊበላ የአውሮፓውያን ተጓዦችን ብዙ ስደተኞችን ይቀበል ስለነበረ የአውሮፓውያን ተጓዦችን በጣም በፍቅር ነበር የሚቀበላቸው፣ ያሳዝኑት ነበረ። ምክንያቱም ሀገራቸው ላይ የጨለማው ዘመን ነው፣ ስደተኞች ናቸው። ቤዚካሊ እንዴት መሰለ የሚታሰበው አሁን እነሱ ራሳቸውን አሽሞንሙነው አሳሾች ምናምን እንደሚሉት ኦፍኮርስ አሳሾችም ሰላዮችም በጣም ፈንድድ የሆኑ ወታደሮች በቃ ሀገራቸው የሚሰሩ ሰላዮች ነበሩ። ግን ግማሹ በአሳሽ ስም ደግሞ የሚጓዘው ልክ አሁን እኛ እየተሰደድን አውሮፓ እንደምንገባው በሜዲትራኒያን ባህር አቋርጠን ጀልባ ተጭነን በዚህ ወደ ሳውዲ አረቢያ የሚሆን ወደ ምን በቃ ተሳካልኝ ካልሆነ ባህሩ ይብላኝ እንጂ እኔ እዚህ ሀገር አልኖርም ምናምን ብለን የምንወጣው አይነት አወጣጣለን አይደል? እነሱም እንደዛው ይወጡ ነበር። እንኳን ወንዶቹ ሴቶችም አብረዋቸው ይወጡ ነበር። እና ከሚሰሙት ነገር አንጻር ነው፣ ስደት ነበረ። ሀዘኔታ ደግሞ ነበራቸው። ቅዱሳን እንኳን ለሰው ለእንስሳትም ያዝናሉ። እና በፍቅር ይቀበላቸው ነበረ። ሲያወራቸውም በእጁ አቅፎ ያወራቸው ነበር ይባል ነበር። ወደ ደረቱ አስጠግቶ አቅፎ ያጽናና ነበር የሚያወራቸው። እና ያ ትዝታ ያን ዜና ብዙ ይሄድ ነበር። እንግዲህ ይሄ ብቻም ሳይሆን ብዙ ነገሮች አቅፎን ያወራ ነበር የሚለው ብቻ ሳይሆን ማለት ነው ብዙ ነገሮች ስለ ፕሬስተር ጃን ሀገር እንዲወራ ምክንያት የሆነው ቅዱስ ላሊበላ። ታዲያ ዮሐንስ የሚለው ስም ከየት መጣ? ምናልባት በመጥምቁ ዮሐንስ ስም ተሰይሞ ሊሆን ይችላል። ምክንያቱም በበረሃ ይኖር ነበር፣ አትክልት ይመገብ ነበር፣ ስጋ ነገሮች አይቀምስም ነበር። እሱም ብቻ ሳይሆን ሌሎችም የላስታ ነገስታት። ስለዚህ እነኚህ ሰዎች አናኖራቸው እንደ መጥምቁ ዮሐንስ ነው ይሉ ነበረ የራሳቸው የአውሮፓ ሰዎች። እና እንደዚህ አይነት ነገር ታገኛለህ። ይሄ አሁን በደንብ አስፋፍቼ ነው ነገርኩ። አንድ ፍንጭ ከሆነ ሰው አገኛለሁ። ስትገጣጥመው ነገሩ እንደዛ ይሆናል። የሆነ ሙሉ ምስል እየሰጠህ ይመጣል። እና በደንብ በዚህ አጋጣሚ እንደው መናገር የምፈልገው አሁን እኔ በብዛት የተማርኩት የሞደርን ኤጁኬሽን ላይ ነው እንጂ እኔ በገዳማት ዙሪያ አልተማርኩም። የቤተ ክህነት ትምህርት የለኝም፣ የትርጓሜ ትምህርት የለኝም። እንዲሁ የታተመውን አነባለሁ እንጂ ያ ደንበኛው መደበኛው የቤተ ክርስቲያን ትምህርት የለኝም። ግን
ፓርትነርሺፕ መኖር አለበት እዛ ጋር የትውፊታዊውን ዕውቀት የያዙት የትርጓሜውን ባህል የቅኔውን ትምህርት የሚያውቁት ሰዎች ያንን ነበር ነው መጀመሪያ አስዩም ያደረኩት ናቹራሊ እንደዛ መስሎኝ ነበር ያ የሆነ ሰው ያን መጽሐፍ አንብቦ ኦኬ ስለዚህ ነገር እስኪ እናጣራ ምናምን የሆነ ተነሳሽነት ይኖራል ብዬ ገምት ነበር ግን ሰዎች እኔ ስሮው ስላረኩት ብቻ ሰዎች ይቀልቡታል ማለት አይደለም ዞሮ ዞሮ ግን ፓርትነርሺፕ ያስፈልጋል ያልኩ ይሄንን የብራናውን መጽሐፍት የሚያውቁ የኢትዮጵያን ታሪክ የተማሩ የኢትዮጵያን ታሪክ ማለት ይሄ በዩኒቨርሲቲ በኩል ያለውን ብቻ ሳይሆን በዋናነት እሱን ሳይሆን በዋናነት በብራናው ላይ የተጻፈውን አሁን እንዳልኩህ ደግሞ ዝም ብሎ እንዲሁ በመቀመጥ በጆሮ የሚገቡ ብዙ እንትኖች አሉ እንደዚህ አይነት ዕውቀት ያላቸው ብዙ ወጣቶች አሉ የሚገርም በገዳማት መዞር የሚወዱ የሚማሩ ይሁን አትሊስት አንድ ነገር የጨረሱ ወይ ቅኔ የጨረሱ ወይም ትርጓሜ ሐዲስ የጨረሱ ሊሆኑ ይችላሉ ያንን ዕውቀት ከዚህ ደግሞ ጥናት ጋር የግዴኔ ጥናትን ብቻ ማለት ሳይሆን ዩቶፒያኒዝም ከሚባለው ነገር ጋር እያገናኙ እያጣሩ ማለት ነው አንዳንዱ ስለሚቀላቀል ዲስቶርት ስለሚሆን እያጣሩ ብሉፕሪንቱን ማስቀመጥ ይቻላል የሀገር ስርዓት እንደዚህ ነው የሀገር ስርዓት እንደዚህ ነው የስነ መንግስት ስርዓት እንደዚህ ነው ለፈለገ ሰው ሁሉ ግብአት መሆን ይችላል ይሄ ለተመራማሪ ለሀገር መሪ ለትምህርት ካሪኩለም ለመምህራን ለቤተክርስቲያን ለሰንበት ትምህርት ቤት በተለይ ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኮሌጆች ግብአት መሆን የሚችል ብሉፕሪንት መኖር ይችላልና ፓርትነርሺፕ ያስፈልጋል እንደዚህ አይነት ነገሮች እንዲኖሩ ስለምፈልግ ነው እኔም እንደዚህ አይነት ልምድ ያላቸውን ሰዎች ጠይቃለሁኝ እንደዚህ የሚባለው ነገር እውነት ነው ኢትዮጵያውያን በህብረት የኖሩበት ዘመን ይታወቃል እንደ ሐዋርያት ስርዓት ማህበር የኖሩበት ዘመን ነበረ ብዬ ጠይቃለሁኝ ገንዘብ የማይጠቀሙበት ጊዜ ነበረ እያልኩኝ ጠይቃለሁ አንዳንዴ ከመጽሐፍ ታገኛለሁ አንዳንዴ ከሪሰርች አርቲክሎች አገኛለሁ እንዳልኩ ደግሞ እንደዚህ ከእንደዚህ አይነት ትውፊታዊ ዕውቀቶችም ደግሞ ጣል የሚያደርጉልኝ ፍንጭ አገኛለሁና የበለጠ እርግጠኛነቴን ይጨምርልኛል ማለት ነው አውሮፓውያን ከጨለማው ዘመን ወጥተው አብረውትን እንዲያገኙ መነሳሳት ከፈጠረላቸው ነገሮች አንደኛው የፕሪስተን ጆን ታሪክ እንደሆነ ይወሳል እና ይሄ በተለይ ፕሪስተን ጆን ታሪክ በተለይ እኛ ታሪክ ላይ ስንማር በጣም ግርምት የፈጠረብኝ ነገር ነው አንቺም ይሄን ጉዳይ ማንሳት ከጀመርሽ ጀምሮ በተወሰነ አጋጣሚዎች ስሰማው ምክንያቱም በታሪክ ስንማር የኔን የታሪክ ትውስታዬን እነግርሻለሁ ብዙ ታሪክ ላይ የተማርኳቸው ነገሮችን ስለማስታወሳቸው ግን ይሄ የፕሪስተን ጆን ታሪክ ለአውሮፓውያን ከዛ ከነበሩበት የጨለማ ዘመን ለመውጣትና መልካሙን ነገር እንዲመኙ ካነሳሳቸው ታሪኮች አንዱ ከአውሮፓም ወጥተው ሌላው ዓለም ላይ ይህንን ፍለጋ የት ነው ይሄ ፕሪስተን ጆን ሀገር ብለው እንዲፈልጉ ካነሳሳቸው ነገሮች አንዱ ተብሎ ይነሳል ዋነኛው ተብሎና አንቺ ደግሞ ይሄ ፕሪስተን ጆን ብዙዎች እንደሚወዛገቡበት ሳይሆን ኢትዮጵያዊ ንጉስ ነው ብለሽ እንድታምኚ ያበቁሽ ብዙ ምክንያቶች እንዳሉ ገልጸሻል እና አንደኛ ቅድም ላሊበላ ብለሽ የጠቀስሽው አለ ሁለት ነገሮችን አንድ ላይ ያነሳብሽ ይፈልጋለሁ በራስሽ በሄድሽበት ምርምር ውስጥ የትኛው ንጉስ ነው የሚል ድምዳሜ ላይ ደረስሽ ምክንያቱም አንዳንድ ቦታ ላይ የተለያዩ ንጉሶች እንደሆነ የጠቆምሽው ነገር አለ ከዛ ደግሞ ቅድም ደግሞ እንደጠቀስሽና አይነት ደግሞ ስፔሲፊክ ንጉስም አለና አንደኛ ምን አይነት ምክንያቶች ኢትዮጵያዊ ንጉስ ነው ብለሽ እንድትደመድሚ አደረገሽ ወይም አበቁሽ ከዛ ደግሞ የትኛው ንጉስ ነው ብለሽ ነው የምታስቢው ክሮኖሎጂካሊ ሲታይ መጀመሪያ ከፕሬስተር ጃን ሀገር ደብዳቤ ተጻፈ ለአውሮፓውያን ለፖርቹጋሉ ንጉስ ምናምን ተብሎ መወራት የጀመረው በእነሱ አቆጣጠር 1165 ዓመተ ምህረት ላይ ነው የዛ አካባቢ ስታይ ደግሞ መጀመሪያ ላይ ያሉት የላስታን ነገስታት ነው የምታገኛቸውና ሀርቤ የሚባለው ቅዱስ ሀርቤ ለዛ መነሻ ሆኗል ብዬ አስባለሁ ክሮኖሎጂውን ስትመለከተው ማለት ነው ምክንያቱም አስደናቂ ድል ተጎናጽፎ ነው የመጣው ፋርስ ድረስ ዘምቶ ክርስቲያኖች ላይ ይደረግ የነበረውን ግፍ አስቆሞ ግብጽ ደግሞ ሄዶ በዛ ሰዓት ደግሞ ሙስሊሙና ክርስቲያኑ ተጋጭቶ ነበርና ክርስቲያኖች ላይ ከፍተኛ ግፍ ተፈጽሞ ነበር እነሱንም ታድጓቸው እግረ መንገዱን ማለት ነው የሱ ጦር ዘምቶ ብዙ ድል አድርጎ ተመልሶ ወደ ኢትዮጵያ የመጣ ንጉስ ነውና ግብጾች ናቸው ሀርቤ ያሉት ይባላል አርበኛ ማለት ነው ኦኬ ናይት ማለት ነው ናይት ቴምፕላርስ ምናምን ይባላል እንደሚባለው እና ዘራፍ ምናምን ማለት የጀመሩት ራሱ ከዛ በኋላ መሰለኝ አውሮፓውያኖች ከዛ በፊት ይመስለኛል የቄሳርና የሮም ወታደር ባህል ነው የነበራቸውና ኤኒዌይስ ሀርቤ ይመስለኛል ለኔ ክሮኖሎጂካሊ ግን በሌላ በኩል ደግሞ ይሄ የቅዱስ ላሊበላም ነገር ደግሞ አለ
የላሊበላ ዘመን ደግሞ የሚታወቀው ብዙ ስደተኞችን በመቀበልም ስለሆነ ማለት ነው። ከዛ ደግሞ ሌሎችም ነገስታት እንደዛው በጣም የገነነ ስም አላቸው። ለምሳሌ አጼ ዳዊትን ፕሬስተር ጃን ያሉበት ጊዜ አለ። በኋላ ደግሞ ማለት ነው አጼ ዘርዓ ያዕቆብንም የፕሬስተር ጃን ልጅ ወይንም የፕሬስተር ጃን የልጅ ልጅ ሳይሆን አይቀርም ብለውም የጻፉበት ጊዜ አለ። አጼ ልብነ ድንግልንም ዘመን እንደዛው። ስለዚህ የወል ስም አድርገውታል ብዬ ነው የደመደምኩት። ለኢትዮጵያውያን ነገስታት፣ ለክርስቲያኖቹ ነገስታት የወል ስም አድርገውታል። መነሻቸው ግን ወይ ሀርቤ ነው ወይ ቅዱስ ላሊበላ ነው መነሻው፣ ኦሪጂናል ምክንያት። ወደ ላሊበላ አደላለሁኝ እኔ ይመስለኛል፣ የእሱ ይመስለኛል። ምክንያቱም ጃን የሚለውም ስም አለ። ጃን ዮሐንስ፣ ዮሐንስን ያስታወሳቸው ማን ነው የሚለው ነገር ወይ ቅዱስ ዮሐንስን ወይ ወንጌላዊ ዮሐንስን የመሰላቸው ሰው አለ። እና ይሄ ቅድም ያልኩ ያገኘሁት ኤክስፕላኔሽን ከዚህ ጋር ፊት ያደርጋል፣ ይሄዳል አብሮ። አንደኛ ስታየው ቅዱስ ላሊበላ ወደ ሰማያት ተነጥቆ ብዙ ምስጢራትን ያየ ነው እና ሰምሃው ነፍሱ ከቅዱስ ዮሐንስ ወንጌላዊ ነፍስ ጋር ራሱ ትመሳሰላለች። ኢቨን ላሊበላንም ኮንስትራክት ሲያደርግ ከላይ ነው የጀመረው ባልተለመደ ሁኔታ። ከመሰረት ጀምረ ወደ ጣራ ትሄዳለ። እሱ ከጣራ ጀመረና ወደ መሰረት ሄደ። ይሄ የዮሐንስ ወንጌል ምሳሌ ነው ራሱ ይላሉ። ምክንያቱም በመጀመሪያ እግዚአብሔር ነበረ፣ በመጀመሪያ ቃል ነበረ ብሎ አይደል የጀመረው። ቃልም እግዚአብሔር ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ እሱም በመጀመሪያው በእግዚአብሔር ዘንድ ነበር እያለ ከላይ ነው የጀመረው። ሌሎቹ ወንጌላውያን የጀመሩት መጀመሪያ አዳም ሴትን ወለደ እያሉ ከመሰረት ነው የጀመሩት፣ እንዴት እንደተዋለዱ ማለት ነው እንግዲህ የሰው ልጆች ወይም የአብርሃም ልጅ እያሉ እየቆጠሩ መጡ። አለዚያ ደግሞ እመቤታችን ብስራቱን የሰማችበት ቅዱስ ሉቃስ የጀመረው ስለ ጌታ ጽንሰትና የትውልድ ሀረጉ ሰብአዊውን ነገር ነው ይዘው የመጡት። እሱ ከላይ ጀመረ። መጀመሪያ ይለያል፣ በጣም ይለያል። እና የላሊበላም መንፈስ እንደዛ ነው ብለው ያገናኙታል። ከጣራውን የጀመረው ከላይ ጀመረና ወደታች መጣ። እና እንግዲህ ይሄ በመምጠቅና ነገረ መለኮትን በመመርመር አንደኛ፣ ምክንያቱም ወደ ሰማያት ተሰውሮ ያያቸው ብዙ ምስጢራት እንዳሉ ገድላቱም ስለሚናገሩ ማለት ነው። በሌላ በኩል ደግሞ ቅድም እንዳልኩ መጥምቀ መለኮት ቅዱስ ዮሐንስንም የሚመስል ነገር አለው ቅዱስ ላሊበላ ራሱ። ለምን ባህታዊ መሆን ነበር የሚፈልገው፣ በዋሻ በበረሃ መኖር ነበር የሚፈልገው እንደ ዮሐንስ። እና ኢቭን ከነገሰም በኋላ ደግሞ ማለት ነው ስጋ ነገር አይበላም ነበር፣ ብዙ ምግብ አይበላም ነበር። ልክ አሁን ዮሐንስ አንበጣና የበረሃ ማር ይመገብ ነበረ። ምንድን ነው አንበጣ ማር ነው የሚለው? አንበጣና የበረሃ ማር። አዎ እንደዛ ነው የሚለው። እና በቃ ሊሚትድ ነገሮች ነበሩ ቅዱስ ላሊበላም የሚበላቸው። ለስጋው ብዙም ድሎት የማይሰጥ ንጉስ ነበርና ንጉስ ሆነህ እንግዲህ ራስህን በዛ ደረጃ ገድበ በትርምት መኖር ዮሐንስን ስለመሰላቸው በዛ ምክንያት ዮሐንስ አሉት የሚልም ነገር አለ። ግን ከዚህ ከኢትዮጵያውያኑ ሳይድ የሚነገረው ስለ ፕሬስተር ጃን ዲስክሪፕሽኑን ይዞ የሚመሳሰለውን ንጉስ የማምጣት አይነት ነገር ነው። እነዛኛዎቹ ለምን ፕሬስተር ጃን እንዳሉት ራሳቸው ናቸው የሚያውቁት። ዞሮ ዞሮ ግን የኢትዮጵያ ንጉስ መሆኑን አይክዱ። በኋላ ነው ማወናበድ የጀመሩት። በቀድሞ ጽሁፎቻቸው አይክዱም። ፊት ለፊት ነው የሚጽፉት። ለምሳሌ አሁን አንድ ማን ነበረ ስሙ ዳሚያው ደጓ የሚባል አንድ ፖርቹጋላዊ ጸሐፊ አለ። እሱ የጻፈው በፖርቹጋል ቋንቋ ነው መጀመሪያ የተጻፈው፣ ወደ እንግሊዝኛ ተተርጉሟል። እሱ የጻፈው ጽሁፍ ላይ የፕሬስተር ጃን ሀገር የኢትዮጵያ ሃይማኖት፣ ስርዓተ መንግስትና የአኗኗር ባህል ብሎ ነው ርዕስ የሰጠው ራሱ። እንግዲህ ይህን በፖርቹጋልኛ ምን እንደሚሉት ያው ርዕሱ በፖርቹጋልኛ ልለው አልችልም። እና እንደዛ ያለውን የቶማስ ሞር ልጅ ጆን ሞር ነው የተረጉመው ወደ እንግሊዝኛ። እና ቶማስ ሞር በደንብ ስለ ኢትዮጵያ እንደሚያውቁ ይሄ ማሳያ ነው። ይገርማል በጣም። እና ኢትዮጵያዊ ጸጋ ዛብ የሚባል ኢትዮጵያዊ ማቴዎስ ከሚባል ከሌላ ጳጳስ ጋር ወደ አውሮፓ መጥተው እንዴት የሀገራቸውን ልማድና ባህል እንዳስረዱ፣ እሱ በልጅነቱ እንዴት እንደሰማ ምናምን ያለውን ነገር ሁሉ ዶክመንትድ ሆኖ ይሄንን ስለ ኢትዮጵያ ያለውን ባህል የፕሬስተር ጃን ሀገር ብሎ ኢትዮጵያ ብሎ ነው የጻፈው እንጂ ወይም አቢሲኒያ የሚል ቃል ተጠቀመ እንጂ ዩቶፒያ ብሎ ራሱ እንደውም አልሰወረውም። የሽፋን ቃል ሽፍንፍን ነገር ሁሉ አልተጠቀመም። እና ዳዊት ንጉስ ዳዊት ብሎ ሁሉ ጠቅሷል።
የህንደጌ ሀገር ሰዎች በሀገራቸው እንዲህ ነው፣ የንጉሱ ባህል እንደዚህ ነው፣ ንግስቲቱ እንደዚህ ናት፣ የጳጳሱ ባህል እንደዚህ ነው። የሚገርም ነገር ሀገሪቱ በጣም በጣም ሀብታም ናት ብሎ ነው የሚገልጻት። አስበዋል። በአፄ ዳዊት ዘመን ማለት እኮ 14ኛው ክፍለ ዘመን አካባቢ ነው። በጣም ሀብታሞች ናቸው። ሀብታም ኢነሰንስ እንግዲህ አሁን ያለን የሀብታም ትርጉም በጣም ብዙ ህንፃ ምናምን ሊመስለን ይችላል። በዛ ሰዓት ግን ምርት ነው። ምርት በቃ ብክነት የሌለበት ሀገር፣ በግብር የሚመጣው ወርቁ፣ ማዕድኑ፣ ምኑ የሚታየው ነገር ማቴሪያል የሚታየው ነገር በጣም ብዙ ነው። ጳጳሱ በግብር መልክ የሚገባለት ብዙ ነው። ያንን ደግሞ መልሶ ለድሆች ያከፋፍላል ምናምን እያለ የጻፈው በቃ ይሄ ሐዋርያት ስርዓት ሲተገበር ምን እንደሚመስል ያንን በደንብ አብራርቶ ጽፎታል። እና አይክዱም ይሄንን። በኋላ ነው ጄሱይቶች ናቸው ብዙ ነገር ያበላሹት ብዬ ነው የቀያየሩትም። በቃ የሆነ ስግብግብ ያለ ነገር መፍጠር ጀመሩ። ኢትዮጵያ እኮ ብትሄዱ የምታገኙት አንድ ባዶ እግሩን የሚሄድ አንዳንድ ጊዜ ወፈፍ የሚያደርገው የሆነ እብሪተኝነት የተጫነው ንጉስ ነው እንጂ ይሄ ፕሬስተር ጆን እያላችሁ እናንተ እንደምታወሩት አይደል? እንደውም አረማውያን ናቸው ኢትዮጵያውያን ምናምን እያሉ ነው የሚጽፉት። እና ምን ብለዋል እነ ቶማሶ ካምፓኔላ? በወታደርም በምንም ያልተቻለችን ሀገር ይሄ በቅኔ ሲገልጡት ነው እንግዲህ ኢትዮጵያ ምናምን እያለ በግልጽ አይጽፍም አንዳንዱ። በስክሪፕቶ ገደልናት ነው፣ በጽሁፍ ፕሮፓጋንዳ ገደልናት። እና ሉናቲክ ናቸው። ጨረቃ ሲወጣ ያማቸዋል፣ ቁጣ ይነሳባቸዋል። ዝም ብለው ሰው እንዳገኙ ይጨፈጭፋሉ፣ ይገላሉ፣ ፍትሃዊ አይደሉም፣ ነገስታቱ ቁጣ ያጠቃቸዋል፣ አምባገነን ናቸው ምናምን እየተባለ በማያገባቸው ይገባሉ። ቅድም እንዳልኩ በማያገባቸው የቤተክርስቲያን ነገር ውስጥ ይገባሉ። ቅዱስ ዳዊት ምን አግብቶት ገባ የሚለው እኮ እኔ በጣም ነው የሚገርመኝ። ጄሱይቶች መጠየቅ ያለባቸው ማለት ነው። ምን አግብቶት ቅዱስ ዳዊት ወደ ሃይማኖት ገባ እና መጽሐፍ ቅዱስ ብለህ በእጅህ ያስከውን እንዴት አምነህበት ተቀበልከው የሚል ጥያቄ ሁሉ ሊቀርብላቸው ይገባል። መርዘኛ ነገሮች መጻፍ የጀመሩት ከዛ በኋላ ግን ጄሱይቶች ብቻ ናቸው ማለት አይደለም። ብዙ ነገሮች አሉት ውስጡ፣ ብዙ ኢንቴንሽኖች አሉ። ሌሎች ብዙ ግሩፖችም አሉ። የሀገር ውስጡም የባሰበት ብዙ አለ እና በዛን የጀመረው ማወዛገቡ የፕሬስተር ጆንን ነገር ማጣጣል እና እሱ ሚቶሎጂ ነው፣ ሌጀንድ ነው፣ ሪል ፊገር አይደለም ምናምን መባለት የጀመረው ከዛ በኋላ ነው። እኔ ግን ምልሽ ምን ያክል ኮሌክቲቭ ሀሳባችን ውስጥ እንደሚቀመጥ እንዳስብ ካረገ ነገሮች አንዱ የአንቺን ጽሁፎች ሳነብ ታሪክን ስማር ማስታውሰው የፕሬስተር ጆን ታሪክ የሚወራው እንደዚህ የት እንዳለ የማይታወቅ ነገር ግን በአገሩ ወተትና ማር የሞላበት ሀብት የተትረፈረፈበት ሰላምና ደስታ ያለበት ሀገር እና ንጉስ እንዳሉ ዩሮፓያኖች መስማት ጀመሩ። ይሄ ሀገር ኢትዮጵያ ሊሆን ይችላል፣ ህንድም ሊሆን ይችላል ብሎ ይጠራጠሩ ነበረ። መጨረሻ ላይ ተጉዘው ኤክስፕሎር አድርገው ኢትዮጵያ ሲደርሱ ከናካቴው ይሄ የተባለው ህዝብም ንጉስም እንደሌለ ጭራሹኑ የተጎሳቆለ ህዝብ አገኙ ምናምን ብሎ በዛ እድሜ አስቢው እንዴት ለኢትዮጵያ የታሪክ ተማሪ እንዴት የሚያኮስስ ነገር የሚያኮሰምን ነገር ነው። እና እሱ ነው አይምሬ ውስጥ ተስሎ ቁጭ ያለው እሱ ነገር ነው። እና ራሱ የኢትዮጵያ ትምህርት ውስጥ ይሄ መካተቱ ራሱ በፍጹም ልክ አይደለም። ለዛ እኮ ነው ማን ነው የሚጽፈው ብዬ ሁሉ እኔ ኤክስፕሎር ለማድረግ ሞክሬያለሁ። ካሪኩለማችንን ማን ነው የሚጽፈው? የት ነው የሚጻፈው? ብዙ ጊዜ የሆነ ፖይንቲንግ ፊንገር ጣቴን መቀሰር የሆኑ እንትኖች ላይ ደስ አይለኝም። በያሉበት ግን የትምህርት ባለሙያዎች ይህን እንዲያስቡ ፈልጋለሁ። ማን ነው እየጻፈው ያለው? ሃይማኖቱ ምንድን ነው? ዜግነቱ ምንድን ነው? ለምሳሌ አሁን እኔ በደንብ አናላይዝ ያደረኩትና በግልጽ የጻፍኩትን ነገር ልንገር። ዲዘርቴሽኔ ላይ የ5ኛ ክፍል የህብረተሰብ መጽሐፍ ላይ በፊት በኢህአዴግ ዘመን ላይ የነበረው ማለት ነው ፌዴራል ሌቭል ላይ የሚጻፍ ነው። ገጠር ማለት ይላል ላልተወሰነ ጊዜ ሰዎች የሚሰፍሩበት ቦታ ነው ይላል። ወዴት ነው የምንሄደው? የታሰበው ወዴት እንድንሄድ ነው? የሆነ ማስ ሚግሬሽን ይፈለጋል ማለት ነው፣ እየለቀቅን እንድንሄድ። አለቅ ብለን ነው እንጂ ይፈለጋል ማለት ነው። እና አሁን ይሄ አንድ ምሳሌ ብቻ ነው የጠቀስኩት። በጣም ብዙ ዊርድ ነገሮች አሉት። እና ለምሳሌ የኢትዮጵያ ኢንዲጂኒየስ የሆነው ነገር ወይ እስልምና ወይ ደግሞ ባህላዊ እምነቶች ናቸው፣ ክርስትና ግን ከሮም የመጣ ነው የሚሉ ኮንሴፕቶች በውስጡ አሉት። ቀጥታ እንደዛ ባይጽፍልህም እንደዛ እንድታስብ ተደርጎ ነው የተጻፈው። ስለዚህ ኢስላም ኢዝ ኢንዲጂኒየስ ለኢትዮጵያ፣ ክርስትና ግን መጤ ነው። 5ኛ ክፍል ላይ at the back of their mind ቀጥታ ባይሆንም በተዘዋዋሪ እንደዚህ ብሎ at the back of their mind ተማሪዎች እንዲገባባቸው ይፈልጋል ኢትዮጵያውያን ተማሪዎች።
ማን ነው የሚጽፈው አልኩና ስማቸውን ታየዋለህ ጸሐፊው አዘጋጅ ከሌ ተሾመ ስዩም ምናምን ተብሎ ይጻፋል እነሱ ብቻ ናቸው እንደዚህ እያሉ የሚያዘጋጁት because this is huge national strategy አታክ ማድረግ የተፈለገ ግሩፕ አለ እና በዛ መልክ ሲጻፍ እስቲ ከጀርባው ላይ ዋልኩኝና መጽሐፉን አየሁት ስፖንሰሮቹ ጣሊያንና እንግሊዝ ናቸው የታተመው ዩናይትድ አረብ ኤሚሬትስ ውስጥ ነው ቴክስት ቡካችን በዛ ሰዓት thank you very much መልሴን አግኝቻለሁ ብዬ ዘጋሁት ማለት ነው አሁን ተሾመ ስዩም ምናምን አትበለኝ እነሱ ኤጀንትስ ናቸው ኮሚሽንድ ናቸው ምናልባት በእምነት ደረጃም ደግሞ እምነታቸው ጸረ ኦርቶዶክስ ተዋህዶ እንደሆነ መገመት ይችላሉ ናሽናል ቪዋቸው ጸረ የኢትዮጵያ ታሪክ መልካም ታሪክ ኢትዮጵያ የላትም ብለው ከሚያምኑት ወገን እንደሆኑ መገመት ይችላሉ I can guess that መገመት ይችላሉ ስፔሲፊካሊ ሰዎቹን አግኝቼ አልጠየቅኳቸውም እኔ ልጄን በዚህ ካሪኩለም የማስተማር ግዴታ የለብኝም ነው የኔ አርጊውመንት እኔ ተምሬያለሁ ትውልድ ይዳን በኔ ይብቃ ልጄ ግን በእንደዚህ አይነት ካሪኩለም የመማር ግዴታ የለበትም የማንም ሰው ልጅ የማያምንበትን ነገር ላዩ ላይ ተጭኖበት እንዲማር በተለይ ስለራሱ በዚህ መልክ ብሬን ዋሽድ መሆን የለበትም የአምስተኛ ክፍል ልጅ እንዴት አናላይዝ ያደርጋል ክሪቲካል አናሊሲስ እኮ አያውቁም አይችሉም እኮ እንደወረደ እኮ ይቀረጽባቸዋል ቅድም ያልነው አሁን አንተ ያልከው በጣም የሚያኮስሰው የፕሬስተር ጃን ሲመጡ እኮ የሆነ አንድ ደሃ ባዶ እግሩን የሚሄድ ንጉስና የሆነ የተዳከመ ትንሽ አርሚ ያለው ያዩት ምናምን የሚለው ነገር ኩስስ ያደርጋል የዘጠነኛ ክፍል ተማሪን የ12 ዓመት የ13 ዓመት ልጆችን who is writing this እኔ እንደጻፍኩት አድርገው ለምን አይጽፉም መረጃው ሳይኖር ቀርቶ እኮ አይደለም አለ ግን ኦሚትድ ነው ይሄኛው ፓርት ይሄ ፖዚቲቭሊ ሊገነባህ ይችል የነበረው ስቶሪ ኦሚትድ ነው ስለ ታቦተ ጽዮን ለምን አይነግረኝም ስለ ፕሬስተር ጃን የሚያኮስስ ነገር ከሚያወራልኝ የተጨበጠ ታንጅብል ተብሎ ዓለም የሚያምንበትን ነገር ቢያንስ በከፊል የሚያምንበትን ለምን አይነግረኝም ቢያንስ እና ይሄ ስነ ትምህርት ላይ ትልቅ ፖለቲካል ዌፐን እንደሆነ እንድረዳ አድርጎኛልና